በየዘመናቸው የየዘመኑን የውጭ ጥበብ ወደ ኢትዮጵያ ለማስገባት ያልተመኘ ንጉሥ የለም። አብዛኛዎቹም ከውጭ አገር የሚጠይቁት ጥበባዊ ሥራ የጥይትና የመድፍ መስሪያ ነው። ይህም ከውጭ የሚመጣውን ጠላት ለመከላከል ወይም ደግሞ የአገር ውስጥ ተቀናቃኙን ለመደምሰሻ ነው። ምኒልክ በጦር መሳሪያ ፍለጋ ብቻ የተገቱ ሳይሆኑ በዘመናቸው በውጭ አገር የነበረውን ጥበባዊ ሥራ ወደ ኢትዮጵያ ያስገቡ ሰው ናቸው። አሁን በሀገራችን የምናየው ወይም የምንገለገልበት በኋለኛው ዘመን ከተፈለሰፉት አዳዲስ ግኝቶች በስተቀር በምኒልክ ጥረትና ዘመነ መንግሥት ወደ ኢትዮጵያ የገቡ ናቸው። እነኚህንም ጥንታዊ ስልጣኔዎችን ወደ ኢትዮጵያ ለማስገባት ምኒልክ ምን ያህል ችግርና ፈተና ደርሶባቸው እንደነበር ከመጽሐፉ ውስጥ ገባ ስንል እናገኘዋለን። ምኒልክ ያን ሁሉ ችግር ያለፉና ኢትዮጵያን መስርተው በእግሯ ያቆሙ ሰው ናቸው። በመጽሐፌ ውስጥ እኔ በምተችበት ጊዜ ኦሮሞ እያልኩ ጽፌአለሁ። ግን ከአንዳንድ የድሮ መጽሐፍት በተረጎምኩት ወይም በገለበጥኩት ወይም ከደብዳቤዎች ላይ ባገኘሁት ያው የበፊቱ ሰው እንዳለው ጋላ ብያለሁ። ይህ መጽሐፍ በ1982 ዓ.ም አጋማሽ ላይ ታትሞ ሊወጣ ሲል በአንዳንድ ጥቃቅን የሳንሱር ምክንያት ተይዞ ቆየ። አሁን የመጽሐፍ ነጻነት ከታወጀ በኋላ ተቋርጦ የነበረው ሥራው አልቆለት ለመታተም በቃ። ደህና እንሁን።